ስለ ጌታ ኢየሱስ ክርስቶስ አነበበልኝ። እስቲል ነው በልጅነት ስለሆነ ቦታዋን ሁሉ አረሳት። ከዛ እኔ አረሳትም እና በቃ አነበበልኝ። በየጊዜው ምሳ ምናምን ሴት እሱ ያነብልኛል። ከዛ በኋላ እኔ በቃ ቸርች ከአንተ ጋር ነው የምሄደው አልኩት። እናቴ ደግሞ ሌሊት ነው የምትልከን ቤተክርስቲያን፣ ሌሊት ነው የምትነሳው። እሷ የሌሊት 9 ሰዓት በኢትዮጵያ ሄዳ አስቀድሳ ምናምን ነው የምትመጣው። ሶ ከዛ በኋላ እኔ መሄድ ጀመርኩ እዛ እና እዚህ ቸርች ቀረውና እዛ መሄድ ጀመርኩ። ከዛ እናቴ ሁለት ሃይማኖት እኔ ቤት ውስጥ አልፈልግም አረፈ ቁጭ በል ብላ ገረፈችኝ ማለት ነው። እና ጠዋት ጠዋት ይዛኝ ነው የምትሄደው። እንትን ገብርኤል ነው የምንሄደው። ከዛ የሆነ ቀን እኔ በዛው በቃ እዛው ሄዳለሁ እንጂ ልቤ ግን ያለው እዛ ነው በቃ እንትን ያለው እና እሷ በህልም ተገለጠላት። እናቴ ወደ ጌታ እንዴት መጣች? በህልሟ አየች፣ ህልም አየች ማለት ነው። ህልም አየችና የፕሮቴስታንቶች ቸርች ወደ ብዙ ጊዜ ያው ይርቅ የለ ከከተማ ርቋል የሚሰራው ወደዛ ይርቃል። እና እኔን በጣም እግዚአብሔርን ትወዳለች በጣም እና የእሷ ምስክርነት ምንድነው? እኔን የምትፈልጊ ከሆነ ያለሁት እዚህ ነኝ አላት። እንግዲህ ሌሊት አስቀዳሽ ነች፣ የታወቀች ናት፣ በጣም የታወቀች ናት። በእንትኗም በጣም እንትን የሚባል ነው። እና እኔን የምትፈልጊ ከሆነ በዚህ ነው አላት። ሁለት ሶስተኛ ተደጋጋሚ ሲታያት በቃ እዛ መሄድ ጀመረች ማለት ነው። እዛ መሄድ ጀመረች። ሁላችንም ያው በጌታ እሷ በጣም ዲፕ በፊትም እግዚአብሔርን በጣም የሚፈልግ ልብ ስለነበራት በህልም ነው ራሱ የተገለጠላት 3 ጊዜ። ከዛ በኋላ ሁለቱን ቤተክርስቲያን አሳያት በህልሟ። ሁለቱንም ልጆኝንም አስተው ሁለቱንም አሳያትና ብዙ ሰው ይሄድ ነበረ ወደዚህ ወደ ገብርኤል በጣም ብዙ ሰው ይሄድ ነበርና የዚህኛው መንገድ ደግሞ ማንም ሰው የለም፣ 2 ሰው 3 ሰው ነው የሚሄደው። እኔ ያለሁት እዚህ ነው አላት። አንቺ እኔን የሚፈልግ ልብ አለሽ፣ እኔን ነው የምትፈልጊው አላት። እና እዚህ ነው ያለሁት፣ እዚህ ሂጂና አምልኪኝ አላት። ከዛ አንደኛ እሷ ቤተሰቦቿ የታወቁ ስለሆኑ እነዚህ ባላባት ባለርስት የሚባሉ ናቸው እና የሆነ ሪስፔክት አላቸው። ገባ? የሆነ ጴንጤም ከክብርም አንጻር ጴንጤም የሆኑ ፋሚሊዎች አይደሉም። ደን እዛ ሄደች፣ ተወራ በጣም ሆነች ተብሎ ከዛ እሱም እግዚአብሔር እየነካት መጣ። በጣም በቃ ተሰታ እግዚአብሔር ማምለክ ጀመረች። ሁላችንም ያው በጌታ ሆነን ማለት ነው። ከዛ በኋላ እኔ በልጅነት እግዚአብሔር አንተን የሚፈልግበት መንገድ ስላለ ደን ያው በእግዚአብሔር ቤት ውስጥ አደግን ማለት ነው። ሆነ ከዛ በኋላ አንዳንድ ጊዜ ገንዘብ ስታገኝ ምናምን እዛ ሆነ የለህም። ገብቷል? ያ ነው እንግዲህ አሁን የሆነ እድሜ ላይ ትንሽ ከፍ ስል ገንዘብ ምናምን ሲመጣ ዝና ሲመጣ ምናምን ይሸውዳል። እና እኔ ቤተክርስቲያን እንትን ያልኩት ፕሮቴስታንት ቸርች ያቆምኩት በ14 ነው። ያስቃል። እኔ 14 ስትባል 30 ሚሊዮን ብር አገኘውና 10ቱ በዛብኝ 10% ማለት ነው። ያስቃል እኮ እኔ ከዛ ቁጭ አልኩና ደመርኩ ማለት አዲንግ ማሽን ይዤ ቁጭ አልኩና እና መጀመሪያ መሰከርኩ እግዚአብሔር ያደረገልኝ ውረድ ተባል ጋር ከዛ ቁጭ አልኩና አሁን 3 ሚሊዮን ብር ነው የሚመጣው ሂሳቡ፣ እንዴት ብዬ ነው አመሰጣቸው? ሙሉ ወንጌል ቸርች ነው ትዝ ይለኝ። ከዛ ቁጭ ብዬ አሰብኩና ባልመጣ ሳልኩ ይሄን እንደዚህ ከመሆን ቢቀርብኝስ ምናምን 10% አስጨነቀኝ። ገባ? 10% ማለት በጣም አስጨነቀኝ። ምን አባት መኪና በገዛበት ይሻለኛል ጨምሬ እዚህ ሰጥቻቸው እነዚህ ምን ያደርጉበታል አሁን ምናምን ብዬ እነሱን አያለው፣ ብሩን አያለው፣ እነሱን አያለው። ነው ፊራይ እሱን እኮ ነው የምልህ። ከዛ ቀረው በቃ ከዛ በኋላ አልሄድም በቃ የትም አልሄድም። ገባ? እየሰጠኝ እኮ ደግሞ እግዚአብሔር ራሱ ነው። ገባ? ከዛ እንደዛ ባክ ታደርጋለህ። ከዛ በኋላ እግዚአብሔር ያስተምርሃል። ገባ? እና ጌታ ኢየሱስ ክርስቶስ እኔ እንደ ወላጅ አባቴ ነው ስለ በስጋ እንዳለ እንደ ወላጅ አባቴ ነው። እኔ በተለይ ለእኔ
እሱን መግለጽ በጣም ያቅተኛል። አሁን አንዳንድ ሰው ጌታ ኢየሱስ ክርስቶስን ሲያይ እንደ ይሁዳ 30 ዲናር የሚታየው ሰው አለ። አንዳንዱ ብዙ ጌታን ሲያስብ ብዙ የሚታየው አለ። 30 ዲናር የሚታየው አለ፣ ብርሃን የሚታየው አለ፣ ብዙ ነገር የሚታየው አለ። እና እዛ በኋላ ለብቻ ነው ያስተማረኝ። ገባ? በጣም ዱባይ ላይ ነው ወስዶ ያስተማረኝ። እኔ ጌታን እንደገና እግዚአብሔር በደንብ ላልሸሸው ላልረቀው ያደረገኝ ወስዶ መጀመሪያ እስር ቤት ከተተኝ፣ ከእስር ቤት ወሰደኝና ዱባይ አስቀመጠ። እንዳለ እጄ ላይ ያለውን ነገር በአንድ ደብዳቤ ነው የሰበሰበው። በአንድ ደብዳቤ ስልክ የገባ ነው ይቅርታ። እና አንዳንድ ጊዜ እግዚአብሔር ራሱ የሚያስተምር ጌታ ኢየሱስ ክርስቶስ አንዴ አትነካካ፣ ከተነካካ በደንብ አድርጎ በሚያስተምር መልኩ ይነግራል። እንዲገባ አድርጎ ማለት እግዚአብሔር እንዲገባ አድርጎ እና አንዳንዴ ወጣትነት በጣም ከባድ ነው፣ ይሸውድሃል። ስፔሻሊ ገንዘብ ሲኖር፣ በሰዎች ስትከበብ፣ ሁሉ ነገር ፓወር እንዳለ ማድረግ የምትችለው አይነት ነገር ሲሰማ ከእግዚአብሔር ነገር ትርቃለህ። በራስ ዓለም በራስ ጊዜ ትሄዳለህ። ሶ እኔ ታውቃለህ፣ ያው ዮኒ ሰምተህም ስለምታውቅ እጄ ላይ የነበረው ነገር ጠዋት ቁርስ እየበላሁ ጠዋት ቁርስ እየበላው ነበረ። ከሰዓት በኋላ የለም፣ አልተገናኘንም። ከዛ በኋላ ማለት ከዛ በኋላ የተገናኘ ነው ከማን ጋር ነው? ከመንፈስ ቅዱስና ከጌታ ኢየሱስ ክርስቶስ ጋር። ደን ዱባይ ላይ በጣም ራሱን በደንብ አስተማሪ። በቅንጦት የማውቃትን ዱባይ በደንብ አድርጎ ብቻዬን ማንም ሳይኖር እኔና እሱ ብቻ ማለት ነው። ኦልሞስት 8 months 5 days በርዘግቼ በጸሎት ብቻ ነበር፣ ከማንም ሰው ጋር ሳልገናኝ። ሳራ ታውቃለች፣ 8 ወር ከ5 ቀን ማንንም ሰው አላይም፣ ከማንም ሰው ጋር አልገናኝም፣ ማንንም አላናግርም፣ ስልክ ከማንም ጋር አላወራም፣ ቤተሰቦቼንም አላወራም፣ ማንንም አላወራም። በጣም እዛ ውስጥ በቃ እድል ስጠኝ እያልኩ ነበር ምለምን። አይኖ አንተን አሳዝኛለሁ፣ እድል ስጠኝ፣ ሁለተኛ እድል ስጠኝ። አሁን የምኖረው ያንን የጸለይኩትን ጸሎት ነው የምኖረው። አሁን ያንን የጠየቅኩት ድጋሚ የጠየቅኩትን እድል ነው። እና አሁን የፈለገ ነገር ቢባል ከጌታ ኢየሱስ ክርስቶስ ማንም ፈቀቅለ ሩብ አልንቀሳቀስም። አሁን እኔ አልፈላሰፍም። ጌታ ኢየሱስ ክርስቶስ ማን ነው? ምንድን ነው? በጌተሰማኒ ሄዷል ወይ? በዚህ ወጥቷል ወይ? በዚህ ወርዷል ወይ? ስለዚህ እኔ አይመለከተኝም። እዛ አይነት ዲስኬሽን ውስጥ ራሱ አልገባም። ኢየሱስ ጌታ ነው። በእኔ ህይወት ከመጽሐፍ ቅዱስ ውጪ ምስክርነት አለው። አንድ ጊዜ ከሜሪላንድ በፔንስልቬኒያ በኩል አድርጌ እየነዳው መንገድ ላይ አለ፣ ወደ ፔንስልቬኒያ ስትሄዱ መንገድ ላይ አለ አንድ ታፔላ፣ እግዚአብሔር ስለመኖሩ እኔ ምስክር ነኝ ይላል። የህፃን ልጅ ፎቶ የህፃን ልጅ ፎቶ የተወለደ ልጅ አድርገው እግዚአብሔር ስለመኖሩ እኔ ምስክር ነኝ ይላል። ብዙዎች እግዚአብሔር የለም ስለሚሉ ማለት እሱ ስለመኖሩ እኔ ምስክር ነኝ። እና ከመጽሐፍ ቅዱስ ውጪ እኛ ምስክሮች ነን። ስለተደረገልን ይሄ ምድራዊ ነገር ስለተደረገልን ብቻ አይደለም። እኔ ሳስበው አሁን ይኛለ እና ከዚህ በፊት የወሰደን ነገር አይወስደንም። አሁን ገባ? ከዚህ በፊት የወሰደን ነገር አይወስደንም፣ አትወሰድም ከጌታ ኢየሱስ ክርስቶስ። ለምንድን ነው የማትወሰደው ስትል በህይወት ውስጥ እያስተማረ ራሱን እያስተማረ ወደ ራሱ ያስጠጋል። አንዳንዴ በደንብ ስታውቀው ዝም ብሎ ራሱን ያስተምራል በዝምታ ውስጥ።